ስራን አስተካክልና ወደ ስራ ቦታ እቃን ይዘህ መሄድ አለብህ። የጥምቀት ሻንጣዬን ይዤ እንደምንም ብዬ እወጣለሁ። ስለዚህ አንተ አትናደድ፣ ምንም አይምሰልህ፣ ተው፣ ችግር የለውም። እግዚአብሔር የእጃችን ሁላችን እናገኘዋለን። በተረፈ ደግሞ ሸሚዝ ያልታጠበ ሸሚዝ አለ ታያለህ፣ አሳብደዋለሁ። ጥላውን ላኪልኝ እያለኝ ነው። ለጥላውን እልክለትና እብድ እንዲያደርገው አደርገዋለሁ። በተረፈ በቃ ይሄን እንዳትነግረው። ወደ ኢትዮጵያ የሚሄድ ሰው ካገኘህ ነገር ያን ሸሚዝ እንድልክ ካለ በፖስታ ቤት እልካለሁ። አሳብደዋለሁ። ስክሪን ሙሉ እሱ እንግዲህ ሰው አገኘው አላገኘው ለወዲያ ሊደርስ ይችላል፣ ላይደርስም ይችላል። እንግዲህ አይታወቅም። ግን አንቺም ታገኘው ሰው ካለው ትልኪው ደስ ይለኛል። አይ ያን አረገልኝ ምን አረገልኝ የምትይው ነገር ግን ቢቀርብሽ አሪፍ ነው። ከልጁ ጋር በቃ አለ አይደል ያን የምትፈልጊውን ነገር አነሳሰሽ ብትላገጂው ደስ ይለኛል። በቃ በእግዚአብሔር መጥፎ ነው። አንቺ የዛሬው ማየት ሰው የዕለቱ መደሰትሽን ሰው ማየት ያለብሽ ኋላ ደግሞ አንቺን ዙረሽ መጠየቅሽ አይቀርም። ይሄን አርቀሽ ማሰብ አለብሽ። የሰው ልጅ የተፈጠረው አዙሮ ለማሰብ ነውና ምንም ነገር ቢናገርህ ምንም አትበለው። ኧረ እኔ አያገባኝም። እኔ ከቻልኩ የራሴን ለመልቀቅ እሞክራለሁ። ምናልባት የኔ መቀመጥ ከሆነ እንደዚህ የሚያደርጋችሁ ብለህ ልቡን ስበረው። ከዛ ቀስ ብዬ እኔ ሰርቼልህ እወጣለሁ። ሪከርድ አሁንም ልልክ ነው። በደንብ አድርጋችሁ ሪከርድ አድርጉልኝ። በደንብ አድርጋችሁ ያዙልኝ። በደንብ አድርጋችሁ ፍረዱኝ። መድኃኒት አበላኝ፣ መድኃኒት አጠጣ እያለች እሷ የምታደርገውን ነገር ነው እኔን አደረገ እያለች የምታወራውና ስሙኝ። አሁን ምልከውን ክፈችልኝ። በማውራት አይደለም የሆነው። ረጋቤ እሱ ይሰራል፣ ችግር የለም። ግን ሄዳለሁ ምናምን አትበይ። አሁን ሄደሽ ና አልወጣም ምናምን እንዳትዪ፣ እንዳታማክሪ። ሰው ሊያነሳብሽ ይችላል። ይችን ሪከርድ በደንብ ስሙልኝ፣ በደንብ ሪከርድ አድርጉልኝ፣ በደንብ ፍረዱኝ። ይችን ሪከርድ ስሙልኝ። ክርስቲያን ሆናችሁ በመብርሃን ሙስሊም ሆናችሁ በአላህ ይችን ሪከርድ በደንብ አድርጋችሁ ስሙልኝ። ጨርሻለሁ፣ እጨምራለሁ። ልትሰማኛለህ? ፍቅርንማ የትም ይሁን የትም እንደምበቀለው እርግጠኛ ነኝ። በደንብ አድርጌ በገንዘብ ብቻ አይደለም የምበቀለው፣ በሌላም ጨምሬ ነው የምበቀለው። በተለይ ደግሞ ከሱ ጋር ጨምሬ የምበቀለው ሰው አለኝ። ካስፈለገ ይሄኛው ሪከርድ ለሷ ስብና በጣም ጥሩ አይደለም፣ ደስ አይልም። ላንቺ ግን ልላክልሽና አቡ ስሚው። ለሷ ስብና ስል ለህዝቡ ግልጽ አይሆን ልላክልሽ። ለሷ ስብና ስል ኦኬ፣ ብቻዬን ሰማያለሁ። ስሚው። ይሄን ጨርሶ ከሆነ በማርያም እኔ ልናገር ተናገሪ። ለምን እንደሆነ ታውቂያለሽ? ለምን ትናገር? ተራዋ ነው ትናገር። ሞዴሬተሮች እሺ ተናገሪ። ሚዩት ነሽ እናት፣ ሚዩት ነሽ። ሚዩትሽን አብሪ። ስሚኝ፣ ወንድሜ ኮንስትራክሽን ስራ ነው የሚሰራው። የወንድሜ ሲሰራ ኮንስትራክሽን ስራ ሲሰራ የሚሰራው ደሞዙ ሙሉ ለሙሉ ለሱ ነው የሚገባው። ለፍቅር ነው። እኔ ለምን እየተቀበልኩ እንደምሰጠው አላውቅም። የሱን እየተቀበልኩም ለፍቅር ነው የምሰጠው። እኔ ሰርቼ መጥቼም ለሱ ነው የምሰጠው። ከዛ አንዴ እኔ ብር ፈልጋለሁ። ብሩን ለምንድን ነው የምታጠፋው? የሆነ ነገር እናድርገው። ለምንስ ትወስድብኛለህ? ከወሰደ በኋላ ነው እኔ እንደዚህ የምለው። ከዛ ይሄን እምልሽን በሙሉ ካላደረግሽ ብዙ ነገሮችን አወጣብሻለሁ። እምልሽን ነገር አድርጊ ብሎ ብዙ ነገሮችን ያሰራኝ እሱና እሱ ብቻ ነው። ብዙ ቪዲዮ ከሱ ጋር 2 ቪዲዮ አለኝ አልኩሽ። አንድ ከሱ ጋር ተኝቼ እግዚአብሔር ምስክሬ ነው። 2 ሽንት ቤት ገላይን እየታጠብኩኝ የያዘው ቪዲዮ አለ። ይሄን አውጥቼ ከምለቀው ራስሽን ከምታጠፊ ይሄን ነገር አድርጊ ብሎኝ ያደረኩት ይሄ ብቻ አይደለም። ሰው እንደዚህ እንገድላለን አይነት ነገር ሁሉ በይ ብሎኝ ያልኩት ታይም አለኝ ብያለሁ። ሲቀጥል ደግሞ ወደ ኢትዮጵያ ልሳፈር 40 ሺህ ብር ቆርጬ ትኬት ማለት ነው ደርሶ መልስ
ትኬት ቆርጬ የተመለስኩበት ሂጃለሁ ብዬ የቀረውበት ታይም አለ። ምን ብሏል ኢትዮጵያ ላይ ተቀበሏትና ደብዛዋን አጥፏት ያለ ሰው